ኳስ በእግሩ ስር ስትሆን እግር ኳስ ወደ ጥበብነት ትቀየራለች። ዚነዲን ዚዳን የሜዳ ላይ ዳንሰኛ፣ ድንቅ መሪና የማይረሱ ታሪኮች ባለቤት። ዛሬ ስለ ፈረንሳዊው ጥበበኛ ዚዳን የማታውቋቸውን 10 አስደናቂ እውነታዎች ይዘንላችሁ መጥተናል። በተለይ ቁጥር 1 ላይ የምነግራችሁ ታሪክ ዚዳን ምን ያህል ተጽዕኖ ፈጣሪ እንደነበር ያሳያችኋል። ዚዳን የተወለደው ፈረንሳይ ማርሴ ቢሆንም ወላጆቹ ግን ከአልጄሪያ የተሰደዱ ናቸው። ያደገውን በጣም አስቸጋሪና ወንጀል በሚበዛበት መንደር ውስጥ ነበር። እግር ኳስ ግን ከዚህ ህይወት አውጥተዋለች። ፈረንሳይ ለመጀመሪያ ጊዜ የዓለም ዋንጫን ስታሸንፍ ዚዳን በፍጻሜው ላይ በብራዚል 2 የራስ ጎሎችን በማስቆጠር የሀገሪቱ ትልቁ ጀግና ሆኗል። በዚያው ዓመትም የባላንዶር አሸናፊ ሆኗል። በ2002 ሻምፒዮንስ ሊግ ፍጻሜ ላይ ለሪያል ማድሪድ በግራ እግሩ ያስቆጠራት ጎል በታሪክ በሻምፒዮንስ ሊግ ከተቆጠረች ጎሎች ሁሉ ምርጥ ተብላ ተጠቅሳለች። ዚዳን እግር ኳስ ከመጀመሩ በፊት የጁዶ ስፖርት ያጠና ነበር። በሜዳ ላይ ያለው ልዩ የሰውነት ሚዛን መጠበቅ እና ጥንካሬ የመጣው ከዚህ ስፖርት እንደሆነ ይነገራል። የዚዳን ፕሮፌሽናል እግር ኳስ ህይወት ያበቃውን በጣም በሚያሳዝን ሁኔታ ነው። በ2006 የዓለም ዋንጫ ፍጻሜ ላይ የጣሊያኑን ማርኮ ማርተራዚን በደረቱ በመግጨቱ ቀይ ካርድ አይቶ ወጥቷል። ያ የህይወቱ የመጨረሻ ጨዋታ ነበር። ዚዳን የፊፋ የዓለም ምርጥ ተጫዋች ሽልማት 3 ጊዜ 1998፣ 2000፣ 2003 በማሸነፍ ከጥቂት ቁንጮዎች ተርታ ይሰለፋል። ዚዳን በክህሎት ብቻ ሳይሆን በአሰልጣኝነቱም ታሪክ ሰርቷል። ሪያል ማድሪድን እየመራ ለ3 ተከታታይ ዓመታት በሻምፒዮንስ ሊግ ዋንጫዎችን በማንሳት በታሪክ ብቸኛው አሰልጣኝ ነው። ዚዳን ወደ ሪያል ማድሪድ ሲዘዋወር በወቅቱ የዓለም ውዱ ተጫዋች ነበር። የሱ ዝውውር እግር ኳስ ውስጥ የሚወጣውን የገንዘብ መጠን ወደ አዲስ ደረጃ አሸጋግሮታል። ዚዳን ከሜዳ ውጪ በጣም ዝምተኛና አይን አፋር ነው። በታዋቂነቱ የማይኮራ፣ ሁልጊዜም ለቤተሰቡ ቅድሚያ የሚሰጥ ነው። ምንም እንኳን ለፈረንሳይ ቢጫወትም በአልጄሪያ ውስጥ እንደ ብሔራዊ ጀግና ይታያል። በሀገሪቱ ውስጥም ብዙ የበጎ አድራጎት ስራዎችንም በመስራት ይታወቃል።